ሰበር ዜና! ዛሬ የተከፈተ የዕድል መንገድ ብዙዎች ያላዩት እውነት። ሰላም ለሁላችሁ ውድ ተከታዮች፣ እንኳን ወደ ዛሬ የሰበር ዜና ቀጥታ ስርጭት በሰላም መጣችሁ። ዛሬ የማነብላችሁ ነገር በፍጥነት የተለቀቀ በብዙ ቦታ ያልተነገረ ለብዙ ሰዎች የሕይወት መቀየሪያ ሊሆን የሚችል መረጃ ነው። ባካችሁ እስከ መጨረሻ ቆዩ፣ ምክንያቱም መጀመሪያ የሰማችሁት መጨረሻ ልባችሁ ሊነካ ይችላል። ውድ ወገኖች፣ ዛሬ ብዙ ሰዎች በፍርሃት ይኖራሉ፣ በጭንቀት ይኖራሉ። ስራ የለም ይላሉ፣ እድል ተዘግቷል ይላሉ። ነገር ግን እውነታው ይህ አይደለም። እውነታው ይህ ነው። እድል አልጠፋም፣ መንገድ ብቻ ነች የተቀየረች። የቀድሞው መንገድ የሚጠብቅ ዛሬ ይዘገያል። አዲስ መንገድ የሚመርጥ ግን ዛሬ ይቀድማል። ዛሬ ዓለም ዝም ብላ አትጠብቅም፣ ለሚንቀሳቀስ ብቻ ተከፍታለች። ስለዚህ ይህን ስርጭት የምትሰሙ ሰዎች አይደላችሁም፣ እድል ፈላጊ ናችሁ። በአሁኑ ጊዜ የሥራ ገበያ በቀላሉ አይታይም፣ ነገር ግን በጥልቀት ለሚመለከት እድል ሞልቷል። ብዙ ድርጅቶች ሰዎችን እየፈለጉ ነው፣ ነገር ግን ተንኮል የሌለው ታማኝ የሆነውን የሚሠራውን ሰው ነው የሚፈልጉ። አሁን በትኩረት አድምጡኝ። የሚከተሉት እድሎች የእርስዎ ናቸው። በሚከተሉት የሥራ ዘርፎች ይፈለጋሉ: በሴኩሪቲ ጋርድ፣ ሴኩሪቲ ኮንትሮል፣ ክሊነር፣ ኦፊስ ክሊነር፣ ዌርሃውስ ወርከር፣ ስቶር አሲስታንስ፣ ሾፕ ሴልማን፣ ካሸሪ፣ ደሊቨሪ ራይደር፣ ላይት ቪከል ድራይቨር፣ ሄቪ ድራይቨር፣ ኦፊስ አሲስታንስ፣ አድሚኒስትሬሽን ክለርክ፣ ዳታ ኤንትሪ ኦፕሬተር፣ ኮል ሴንተር ኤጀንት፣ ከስተመር ኬር ኤክስኪዩቲቭ፣ ሆቴል ክሊነር፣ ኪችን አሲስታንት፣ ጀነራል ሄልፐር፣ ፕሮዳክሽን ሄልፐር። እነዚህ የሥራ ዕድሎች ለሚያዩዋቸው ቀላል ይመስላሉ፣ ነገር ግን ለሚያገኙት የሕይወት መጀመሪያ ሊሆኑ ይችላሉ። አብዛኛዎቹ የሚፈለገው መሠረታዊ እንግሊዝኛ የሚችል፣ ጊዜን ማክበር፣ ታማኝነትና ትጋት እንዲሁም ትዕግስት ነው። አንዳንድ ሥራዎች ደመወዝ ብቻ አይደለም፣ መኖሪያ ቤት፣ ትራንስፖርት፣ ተጨማሪ ሰዓት ክፍያ፣ የሕክምና ጥቅማ ጥቅምን ያካትታሉ። ውድ ወገኖቼ፣ ይህ ነገር በግልጽ እንናገር። ዛሬ ያልወሰነ ነገ ይጠፋል። ዛሬ ያልተነሳ ነገ ይቀራል። እድል ሁልጊዜ አይጠብቅም፣ አንድ ጊዜ ይመጣል። ይህን ስርጭት ለማስፈራራት አይደለም፣ ለማነሳሳት ነው። ለመክሰስ አይደለም፣ ለመክፈት ነው። ከዚህ ቀጥታ ስርጭት ጥቅም ካገኛችሁ ላይክ አድርጉ፣ ኮሜንት ላይ ድምፃችሁን አሰሙ፣ ሳብስክራይብ አድርጉ፣ ቢሉን አንቁ። ምክንያቱም ዛሬ የሰማነው የመጀመሪያ ነው፣ ቀጣይ ዜና ይበልጣልና። ቴዎድሮስ ፈሮኔ ከአርቢትስ አፍሪካ ሚዲያ። ሰላም ሁኑ።